ውሃ እንጨምራለን። መጀመሪያ ውሃ እንጨምራለን። እዚህ ላይ አንድ በሾርባ ማንኪያ እርሾ፣ ስኳር እናረግና አንድ የሾርባ ማንኪያ ስኳር አርገን ሁለቱን በጥብጠን ለ10 ደቂቃ ይቀመጣል ማለት ነው። እሺ እዚህ ጋር 2 ከግማሽ ዱቄት ተጠቅሜያለሁ። በካፌ 2 ካፕ ከግማሽ። እዚህ ጋር አንድ የሻይ ማንኪያ ጥቁር አዝሙድ እኔ እንዲያረጋለው በእጄ ፍሌቨር እንዲሰጠን። ጥቁር አዝሙድ አሪፍ ቴስት አለው። ጨው የሻይ ማንኪያ አንድ አረጋለሁ። ሁሉንም ቀላቅለን እናቦካለን ማለት ነው። እሺ ከዛ 10 ደቂቃ ሆኖልኛል። ይሄ እርሾዬ ማለት ነው 10 ደቂቃ ሞልቶታል። ሊጤ ላይ እገለብጠዋለሁ። ከዛ ውሃዬን ትንሽ እጨምራለሁ። ስናቦካው ደረቅ ነው መሆን ያለበት ጋይስ፣ በደረቁ ነው ማለት ሊጣችን በኋላ እንትን ስንለው ድርቅ ማለት አለበት። በቃ ይሄው እንደዚህ ሆኖልኛል ማለት ነው። እንደዚህ በደረቁ ነው ስናቦካው፣ በኋላ ለመቁረጥ እንዲያመቸን እንዲህ በደረቁ እናቦካዋለን። በደንብ አብኩቸዋለሁ። ለ1 ሰዓት አስቀምጠዋለሁ ማለት ነው። ሸፍኜ ለ1 ሰዓት ይቀመጣል። እሺ ውዶችዬ ሊጤ በዚህ መልኩ ኮፍ ብሎልኛል። በምፈልገው ደረጃ 1 ሰዓት አስቀምጨዋለሁ እኔ። እንደዚህ ዳምጠዋለሁ ማለት ነው። እንደዚህ ድምጥ ካረኩት በኋላ በዚህ መልኩ እንደዚህ ጠቀልለዋለሁ ሁሉንም። እኔ በዚህ መልኩ ነው የምሰራው። እናንተ እንግዲህ በተመቻችሁ እንደዚህ ጠቀልለዋለሁ ማለት ነው ሁሉንም። ከዛ በኋላ በቢላ እንደዚህ ቆርጠዋለሁ ማለት ነው። በምፈልገው እናንተ ማሳነስም ማስተለቅም ትችላላችሁ። በዚህ መልኩ ሁሉንም ቆርጠዋለሁ ማለት ነው። ከዛ እንዲህ ከቆረጥኩት በኋላ ትክክለኛው ጮርናቄ እንዲመስልልን እንደዚህ ቆራርጠዋለሁ ማለት ነው። አጥራፉን እንደዚህ በኋላ ስንጠብሰው እንትን እንዲልልን ማለት ነው። እንዲህ ቁርጥርጥ እናደርገዋለን። ከዛ ሁሉንም በዚህ መልኩ እንቆርጠዋለን ማለት ነው። እንደዚህ ቁርጥርጥ አድርገን ስንጠብሰው አሪፍ ይሆንልናል። እሺ ዘይቱ በጣም ብዙ መጋል የለበትም። ምክንያቱም በጣም ከጋለ ከውጭው ያርና ውስጡ ስለማይበስል ዘይታችንን እንደዚህ በመካከለኛ እሳት ነው የምናበስለው። በጣም ዘይቱ መጋል የለበትም። በዚህ መልኩ ከታለን ማለት ነው። በዚህ መልኩ እንጠብሰዋለን። እንደዚህ ብራውን እስከሚሆንልን ይዩት። በጣም ነው የሚያምረው። ለኔ አሁን ይሄ ባቂው ነው። እንደዚህ ብራውን ከሆነልኝ ጎልደን ከለር ሲይዝ ባቂው ነው። ይሄው በዚህ መልኩ እንግዲህ ደርሶልናል። በጣም ነው ከሽከሽ የሚለው። ቅመሱት፣ እዩት፣ ስሩት፣ ተጠቀሙበት። ደስ የሚል ቆቀር ነው። ከሻይ ጋር በጣም አሪፍ ነው ለመክሰስ፣ ለቁርስ